ታሪካችን የሚቀጥለው ጂኖ ሰይጣኑ ካንግን አሸንፎ ሶስቱ ብቻ እንደወጡ ጂን ሲመጣ ሲሆን ጂኑ ለብቻ በማድረግ የኤስ ደረጃ ተዋጊ ዶንግሶ የሆንግ ወንድም ለወንድሙ በቀል ሊፈልግ እንደሚችል ጠቅሶ እሱንና ሎይድ መጠንቀቅ እንዳለባቸውና ከቻሉ አገሪቱ ጥረው እንዲወጡ ጂኖን ያሳውቀዋል። ምክንያቱም በሕግ ፊት ኤስ ደረጃ ለማዘዝ አቅምና እነሱ የሚከላከላቸው ማንም እንደሌለ ያሳውቀዋል። ጂኖ ይሄን የሰማ ግን አሁን ባለው ደረጃ የማሸነፍ እድል እንደሌለው በመረዳት ይበልጥ ጠንካራ ለመሆን ሌላ ምክንያት አድርጎ ይረዳዋል። አመሻሽ ላይ ጂኑ ሊ የሽኛስ በተረጋጋ ፓርክ እንደደረሱ ሊ ከጂኑ ጋር ያሳለፈችው ጊዜያት ትገልጽለታለች። እሷ የተለየ ቁርጠኝነትንና ለሞት ፍርሃት ስለሌለው ታደንቀዋለች። በዚህም ሊ ይሄ የመጨረሻ ጊዜያቸው የሚገናኙበት እንደሆነ ጠቅሳ ጂኑ የሰጣት ክርስቲያን እንዳትሸጠችው በመግለጽ ትመልስለታለች። ከዚህ በኋላ ግን ከፍዋሽ ስራዋ ለመሰናበትና ወደ ቤቷ ለመመለስ ትወስናለች። እንዲሁም ጂኑን በቅርቡ ለማየት ተስፋዋን ገልጻ በፈገግታ ትለየዋለች። በቀጣዩ ቀን ጂኑና ሎይድ የሲ ደረጃ ዋሻ በር ላይ ከዝቅተኛ ደረጃ ተዋጊዎች ቡድን ጋር ይገናኛሉ። ሎይድ 6 ደካማ ተዋጊዎች መርጦ ወደ ዋሻ ለመግባት 8 ሰዎች መሙላት አለባቸው የሚል ሕግ ለማሟላት ይጠቀምባቸዋል። ከእነዚህ ተዋጊዎች መካከል ደግሞ ሃን የተባለች ትምህርት ቀጥታ የመጣች የጂና ጓደኛ እዛ ነበር። ምንም እንኳን ጂኑ በወቅቱ ይህንን ባያውቅም ሃን በጂኑ ልጅ ተብላ በመጠራቷ ቅር ይላታል። በዚህም ጂኑ ለቡድኑ እሱንና ጂንሆ ብቻቸው ወደ ዋሻ እንደሚገቡ ያሳውቃቸዋል። የእነሱ ስራ ደግሞ ወደዚህ ዋሻ ማንም እንዳይገባ መከልከል ነበር። ይህም ለአንድ ዋሻ ለመገኘት ብቻ አንድ ላይ 3 ሚሊዮን ብር ስለሚሰጣቸው ተዋጊዎች ግራ ይገባቸዋል። በዚህም ከአንድ ሰዓት በኋላ እንደገቡ ጂኑ በቀላሉ ጨርሰው ፈጥነው ይወጣሉ። በዚህም እቅዳቸው በቀን 3 ዋሻዎች ለማጽዳት እንደሆነ ለቡድኑ በማሳወቅ ወደ ቀጣዩ በር ያመራሉ። ይህም የቡድን አጋሮች በአድናቆት ውስጥ ይተዋቸዋል። በቀጣዩ ዋሻም ጂኑ የጎብሊኖች ስብስብ በፍጥነት ሲጨርሳቸው ሎይድ ደግሞ በአቅራቢያው ያሉ ክርስቲያኖች ይሰበስብ ነበር። ጂኑ አለቃቸው ባንዴ ያሸነፈና ለቀናት በእባቦች ጊንጦችና በጅቦች የተሞሉ ዋሻዎች በተሳካ ሁኔታ ችሎታው ሲያሳድግ ሎይድ በጂኑ ማደግ እየተደነቀ በየቀኑ ክርስቲያኖች ይሰበስብ ነበር። በመጨረሻ ቀንም ጂኑ ደረጃው 40 እንደደረሰ የፍጥነት ችሎታውንና እንዲሁም አዳዲስ ችሎታውን ያገኛል። ነገር ግን ጂኑ በዚህ ደረጃ እንኳን ወደ አደገኛው ዋሻ ለመመለስ እንደ ጂን ኤስ ደረጃ እስኪሆን ድረስ ይጠብቅ ነበር። አንድ ቀን ግን ከሲስተሙ ስራ ለመቀየር ብቁ መሆንን ያሳውቀዋል። በሌላ ቦታም ወደ ሎይድ ካምፓኒ ስንመለከት የ150 ሚሊዮን ገንዘብ መብት ከታይገር የተባለ ማህበር ለሲ ደረጃ ማጽዳቱ ሎይድ የማናጀር ስልጣን ተቀብለው የሁሉን ትኩረት ሲስብ እንመለከታለን። በዚህ ጊዜ አን የተባለ ደግሞ የጂኑ ስም ከታዋቂው የሆነ ሎይድ ሲመለከት የጂኑ የጥንት ፋይል በመመልከት አን ጂኑ ሁለተኛ ተነስቶ እንደሆነ ይጠረጥራል። ለበለጠ ለማወቅ ጓጉቶ አን በራሱ ምርመራ ለማድረግ ይወስናል። አንና ሰራተኛው በአካል ወደ እነሱ ሲደርሱ የተዘባረቁ የተዋጊዎች ቡድን በዋሻው በር እንደ ሽርሽር ቦታ ተረጋግተው ተቀምጠው በማየታቸው ይገርማል። አን ደግሞ ሲመጡ አይታቸው አካባቢውን የተከለከለ መሆኑን ትነግራቸዋለች። እነሱም እሷ ተዋጊ መሆኗን እንደተገረሙ አን ጂኑ ዋሻው ብቻው እያጸዳ እንደሆነ ይገባዋል። ሁለቱ እንደሄዱ ሎይድና ጂኑ ከዋሻው ይወጡና ጂኑ ሲስተሙ ለሰጠው ስራ ለመፈጸም ለአንድ ቀን እረፍት እንደሚወስድ ለሎይድ ያሳውቀዋል። በዚህ ጊዜ በሌላ ቦታ የኤስ ደረጃ መሪ የሆነው ቾይ ከባልደረቦቹ ተዋጊዎች በእሳት ሲቃጠሉ የነበረ ቅዠት ይነሳል። ህልሙ ስለ በጂንጂንግ ደሴት ላይ ጓደኞቹ ሲገደሉ ሲሆን ቾይ ወደ ደሴቱ ለስለላ ተልእኮ ለማድረግ የከላከለት ወረቀቶቹ ጨብጦ እርምጃ ለመውሰድ ጊዜው መቃረቡ ሲናገር እንመለከታለን። ጂኑ ከሎይድ ጋር እንደተለያየ አንና ሰራተኛው በመንገድ ያገኙታል። ካፌ ውስጥ ገብተውም አን ጂኑ ለሱ ሊሰራ ይጠይቀዋል። ሆኖም ጂኑ ነገርየው ጎብቶት ነበርና የሚስማማው ክፍያው 300 ቢሊዮን ከሆነ ብቻ
ብቻና የሎይድ ወረቀት በማሳየት ለማውጣት ይዘጋጃል። ነገር ግን እንደምን እሱ ብቻ እየጠየቀ እንደሆነ በቢላው ሲጠይቀው አን ግን እሱን ሳይሆን ስለዚህ ደረጃ ዋሻዎች እየመረመረ እንደነበርና ስለ ጣልቃ ገብነቱ ይቅርታ እየጠየቀ የጂኖ ሚስጥር እንደማያወጣ ቃል ይገባለታል። እዚህም ጂኖ ተረጋግቶ ወደ ስምምነቱ በመመለስ 3 ሚሊዮን ለሱ እንደሚሰራ ይነግረዋል። አን ምንም እንኳን በዚያ ሰዓት በድንጋጤ ቢሆንም 200 ሚሊዮን እንዲያደርግለት ሲነግረው ጂኖ ተስማምቶ ላደረገው ይቅርታ በማለት አፉን አስከፍቶ ለቆረጠው መድኃኒት ይሰጠዋል። ጂኖ ከዚያ ሲወጣ የአን ሰራተኛው ወደ ውስጥ ገብተው ስምምነቱ እንዴት እንደነበር ሲጠይቀው አን ጂኖ ከሚያስበው በላይ እንደሆነ ይነግረዋል። በቀጣይ ቀን ጂኖ ወደ አዲስ ስራው በመኪናው ይጓዝና ዋሻው ምን አይነት እንደሚሆን ስለማያውቅ ለብቻው ወደ ሩቅ ጫካ ይሄዳል። በዚህ ሰዓት በየቀኑ የሚሰራው ትሬኒንግ እንዳልሰራ ቢያስታውስም ዋሻው እንደወጣ እንደሚሰራው ደምድሞ ወደ ዋሻው ይገባል። በሌላ በኩል ደግሞ በአንድ ውብ የመመገቢያ ክፍል ውስጥ ሎይድ ከወንድሙና ከአባቱ ለውይይት ሲገናኝ እንመለከታለን። ወደ ዋሻው ስንመለስ አንድ ጦረኛ በዝምታ ወደ ጂኖ ይመጣል። ጂኖ ባንዴ እንደጨረሰው ግን ተጨማሪ በመምጣት ምንም አይነት እረፍት አይሰጡትም ነበር። በዚህ ጊዜ ሲስተሙ ጂኖ መድኃኒት መጠቀም ስለማይችል በራሱ አካላዊ ጥንካሬና በቢላው ብቻ መፋለም እንደሚችል ይነግረዋል። ጂኖ ባንዴ ለመጨረስ ግን እንደ ቅርጫ ስጋ ቆራርጠው ሁሉን አንድ በአንድ ያጠፋቸዋል። ነገር ግን እንዲህ አድርጎ ወደ ቀጣይ ሲሄድ አንድ ኢግሪስ የተባለ ቀይ የወታደሮች መሪ በጥንካሬው ከሩቅ ያስፈራዋል። በዚያ ቅጽበት ግን በ10 እጥፍ ከጂኖ ፍጥነት በመቅረብ የተለያዩ ጥቃቶች በመልቀቅ ጂኖ እስኪዘረው ድረስ እያሳደደ ይመተዋል። ጂኖ ኢግረስ ከሁሉም የተፋለማቸው የተለየ የፍልሚያ ስልት ስላለው ኢግረስ የጉራዴው ስላት እያስሮጠ ሲያሳየው ምንም ማድረግ አልቻለም ነበር። ጂኖ በጉራዴው የተለያዩ ታክቲኮች ቢጠቀምም ወይም ያለውን ሁሉ አቅሙ ቢጠቀምም ከሱ ጋር መመጣጠን አልቻለም ነበር። ለዚህም በእጁ ለመፋለም እንደወሰነ ኢግሬስ የያዘው ሁሉ ይጥለዋል። በሌላ ቦታ በዚህ ጊዜ ሚስተር ቾይ ለጃፓን የተዋጊዎች ማህበር ስልክ በመደወል ወደ ጂንጂንግ ደሴት እየሄዱ እንደሆነና አዲስ ነገር ካለ እንደሚያሳውቀው ይነግረዋል። ወደ ዋሻው ስንመለስ ኢግሬስ ማንንም ሳይሰማ ጂኖን እንደ መለማመጃ አሻንጉሊት አንዴ ወደ መሬት አንዴ ወደ ግድግዳው ያጋጨዋል። ጂኖ ነገርየው እንደማይሳካለት አውቆ ፍጥነቱን ጨምሮ እንኳን ሊደርስበት ቢሞክር አንዴ ሲያገኘው መልሶ ሁለቴ ይመታው ነበር። ነገር ግን በየሰኮንዱ የተለያዩ ምቶች ተጠቅሞ አንዴ መራር አንገቱ ላይ እንዳገኘው የሌለ ተናዶ ጂኖን የት እንዳለ እስኪጠፋው ድረስ መቶ አስርቆ ሲወረውረው በዚህ ጊዜ እህቱ ጂና እራት ሰርታ ወደ ጥናቷ ስትመለስ እናቱ ደግሞ በሆስፒታል ትዝ ይለዋል። በዚህ ሰዓትም ኢግረስ በእጁ እቃዎች የመቆጣጠር አቅም ጉራዴውን ይይዝና ወደ አንገቱ እንደሰነዘረለት ጂኖ በእጁ ይመልሰውና እንዳልተሸነፈ በመንገር በጉራዴው አይኑን ላይ ይወገዋል። በዚህ የመጨረሻ አቅሙ በፍጥነት ወደ ግድግዳው ሲያጋጨው ኢግሬስም የተሸወደው የጂኖ ጉራዴ ሊነጥቀው ሲል ከቀኙ ወደ ግራው በፍጥነት ቀይሮ ወዲያውኑ በጉራዴው በኃይል አንገቱ ላይ በመዘቅዘቅ እስኪ ደማ ድረስ ወግቶ ይገድለዋል። በዚህ ሰዓት ጂኖ ተዳክሞ ኢግሬስ ያሸነፈበት መንገድ እድል ብቻ እንደሆነ ይገባዋል። በመቀጠል የተለያዩ ሽልማቶችና የኢግሬስ መከላከያ እቃዎች ይሰጠዋል። ጂኖ ግን የጨረሰ መስሎት እያለ የቴሌፖርት ድንጋይ ይሰጣል። ቢሆን ግን የተለያዩ የአስማት በሮች በመከፈት የመጨረሻው ፍልሚያ ካለፈ ወደ ኤስ ደረጃ እንደሚተላለፍ ይነግረዋል። በመቀጠል በቁጥር የበዙ እንደ ባለፈው ጦረኞች ቦታው እስኪሞላ ድረስ ይመጣሉ። በዚህ ጊዜ የኤስ ደረጃ ተዋጊ ከቾይ ጋር አንድ ላይ ወደ ደሴቱ ሲጓዙ እንመለከታለን። ጂኖ ጦረኞቹ መዋጋት ከጀመረ ሰዓታት ያልፈውና ጂኖ ጥንካሬው ተጨርሶ ህይወቱም ትንሽ እንደቀረው ሲስተሙ እንዳለው ለ10 ደቂቃ ለመቆየት ለመደበቅ ይወስናል። ቢሆን ግን ሌላ አስማት የሚጠቀም ስለነበረ ከተደበቀበት አስወጥቶት ተመልሶ ወደ መፋለም ይገባል። ዮንግ ግን በየደቂቃው ጂኖ እየተዳከመ ይመጣ ነበር። በዚህም ክፉኛ መመታትና መጎዳት እንደጀመረ የቴሌፖርት ድንጋዩ ለመጠቀም ይወስናል። ዮንግ
ዮንግን ይወድቀውና ከነበሩት ጦረኞች አብዝተው ይመጣሉ። በዚህ ጊዜ ጂንዎን በቁጥር በዝተውት የሌለ በኃይል ወደ ግድግዳው ያጋጩታል። ነገር ግን ለወራት ሲሰለጥን የከረመው ጂንዎ እንዲህ በቀላሉ እንደማይሸነፍ ያሳውቋቸዋል። ዮንግን ጥንካሬው እየጨረሰ ይመጣ፣ እነሱ ደግሞ እየበዙ ይመጡ ነበር። ጂንዎ ከሲስተሙ ቀይ በቀይ ቢሰጠውም ደካማው ጂንዎን እያስታወሰ የሞትና መኖር የመጨረሻ ይፋለማል። በዚህም እጆቹ ተቀላልጠው የልቡ ምትም ይዳክማል። በዚህ ጊዜ የሚያውቀው ድምጽ ይሰማና ደካማ ጂንዎና ሶንግና ሊ በመምጣት እስካሁን ድረስ ያሳለፍከው ይብቃ ይሉታል። በመጨረሻም ጦረኞቹ ወደ መሬት በፊቱ አጋጅተው እንደያዙት የመጨረሻ አንገቱ በደካማ ጂንዎ ከመገደሉ በፊት ከሲስተሙ የቀን ትሬኒንጉ ስላልሰራ ከዚህ አንስቶ ወደ ቅጣት ቦታ ይወስደዋል። በዚህ ጊዜ ጂንዎ በእድሉ ይሆን ከሲስተሙ የሆነ ነገር እንዲቆይ የፈለገው ቢሆንም በህይወት ስላለ ብቻ ግን ደስተኛ ይሆናል። በዚያ ቦታም አስማት የሚጠቀም ስለሌለ የመገገሚያ መድኃኒቶች በመጠጣት ከድካሙ ይገላገላል። በዚህም እዚያ የሚያጠቁት እንደ ቆጫ ስጋ ቆራርጠው ይጨራርሳቸዋል። በዚህም ወደ ዋሻው ለመመለስ 10 ደቂቃ እንደቀሩት ከሲስተሙ መገገሚያና አዲስ ጉራዴ በመግዛት አዲሱ የኢግረስ ኃይልን በመሞከር ለሁለተኛ ዙር ወደ ዋሻው ይመለሳል። ወደ ደሴቱ ሲሄዱ የነበሩ ተዋጊዎች ስንመለከትም ቾይ ከዓመታት በፊት የተፋለማቸው ጉንዳኖች የሌለ እንደጠነከሩ ይመለከታል። ወደ ዋሻው ስንመለስ ጂንዎ በአዲስ ጉራዴው አብዛኛዎቹ ቢቆራርጣቸውም ነገር ግን አለቃቸው ካልገደለው መምጣታቸው ስለማያቋርጡ ሁሉንም እዚያ የነበሩ አስማተኞች በማቋረጥ ይጨርሳቸዋል። ዮንግን ሁሉም አንድ ላይ ትልቅ ጠባቂ ፈጥረው ስለነበሩ ጂንዎ ጉራዴው ከጥንካሬው አንድ ላይ በማድረግ በጣጥሶ ይጨርሰዋል። ዮንግን ጂንዎ አሁን ያላወቀው የኤስ ደረጃ የራሱ የጨለማ ኃይል ሊሰጠው ፈቃደኛ ከሆነ ከሲስተሙ ይጠይቃል። ጂንዎ ከትንሽ ማሰብ በኋላ በዚህ አዲስ ኃይል የራሱ ወታደር ማንሳት እንደሚችል ተረድቶ ኃይሉን ይቀበለዋል። ከዚያ በኋላ ግን በውስጡ የተለያዩ ጥንካሬና በውስጥ የጨለማ ኃይሉ እንደ ጨዋዳዎቹ ተተክተው ሰውነቱ በአስማት ተሞልቶ ኃይሉ ይሰጠዋል። በመከተልም ሲስተሙ እዚያ ያሉ ጦረኞች ሊያነሳቸው እንደሚችል ያሳውቀዋል። ለዚህም የተለየ ስም እንዲመርጥ ይጠይቀዋል። ጂንዎ ገብቶት ተነሳ የሚል ይመርጣል። በዚህም ሲስተሙ ላይ የነበረው ያነበበ ሳለ ሳያስበው ተነሳ ሲል ጨለማ ኃይል ጦረኞቹ በእግራቸው ያቆማቸዋል። ዮንግን ከሲስተሙ ከሱ በላይ ጠንካራ ከሆነ ግን ለማንሳቱ ከባድና 3 እድል ብቻ እንዳለው ይነግረዋል። በዚያ ጊዜ ጦረኞቹና ሌሎቹ በአስማታቸው እንደሚለያዩ እንዳወቀ ይሄ ነገር ለኢግረስ ከሰራ ሊሞክረው ያስባል። ነገር ግን ኢግረስ ጠንካራ ስለነበረ 2 ጊዜ ሞክሮ ሊያነሳው አልቻለም። በሶስተኛው ግን እሱ ከሱ ጋር ሆኖ በመፋለም ወደማይበገር ደረጃ እንዲደርስ ከፈለገ እኔን ተከተለኝ ብሎ አሁን ተነሳ ሲለው ኢግረስ ትልቅ ኃይል በማስወጣት ይነሳና ጂንዎ ሁሉ ጊዜ ኢግረስ ብሎ እንደሚጠራው በሲስተሙ ይመዘግበዋል። በዚህ ጊዜም ሁሉም ጦረኞቹ በመንበርከክ ለአለቃቸው ጂንዎን ክብራቸው ሲያሳዩና ጂንዎ ኮርቶ ሲመለከታቸው ክፍል 4 ይጨርሳል።